ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ይኸውላችሁ ዛሬ አንድ እጽዋት ላስተዋውቃችሁ ነው። ስሙ በአረብኛ ጀዳ ነው የሚባለው እና ትልቅ እድሜ ያለው እጽዋት ነው። ቁመቷ ግን እቺው ናት። እሱ ግን እድሜው ትልቅ ነው። በዚህ በስሩ ነው የሚያስታውቀው። የሚገርማችሁ ስለዚህ እጽዋት ነው ልነግራችሁ የፈለኩት ማለት ነው። እኔ ጋር ከመጣ ወደ 5 ወር 6 ወር እየሆነው ነው እና ገና በ6 ወሩ አሁን ገና ነው አዲስ ያወጣው። ከላይ ምንም አልጨመረም። ምንም በቃ እንዲሁ ነው የመጣው ጊዜ ራሱ እቺው ነበረች ቁመቱ። አሁን ሌላ አዲስ ወለደ ማለት ነው ከስሩ። የሚገርማችሁ አንዴ ነው የሚወልደው። ከላይ ሌላ ቡቃያ አያበቅልም። ከላይ ከታች ነው ቡቃያ የሚበቅለው እንጂ ከላይ አይጨምርም። አሁን ይኸውላችሁ ይሄ አዲስ የተወለደ ነው። ሁሉንም አንድ ላይ ይዞን የበቀለው ማለት ነው። ይዞ ወጣ። እነዚህን ያፍታታል እንጂ ሌላ ከላይ አይጨምርም። በቃ ዘግቶ ነው የሚወጣው። ሱብሃንአላ ብቻ እኔ ገርሞኝ ነው ከመጣ። እኔ ጋር 6 ወሩ ነው። አዋራ ነው ሰሞኑን እና አዋራ በአዋራ ሆኗል። ይሄውን አረጀ። በቃ አንዴ ነው የተወለደው። ከላይ ምንም አይጨምርም። እድገት የለውም። ይሄ አረጃውን ቢጫ እየሆነ ነው እና እኔ በጣም ግሪን ነገር በጣም ነው የሚመቸኝ። አሁን አዳዲስ የተወለዱ ብዙ አሉ። በጣም ነው ደስ ያለኝ። ክፋቱ ደግሞ ብቻ ክፋቱ ሳይሆን የአላህ ተአምር ነው። አንዴ ነው ይዞ የሚወጣው። እነዚህን ያፍታታል። በቃ እስከዚህ ጊዜ እስከዚህ ጋር ያድጋል። ከዛ በኋላ ከስር ነው እንጂ ከላይ አይጨምርም ማለት ነው። በቃ የተገደበ ቁመት አለው እና ምን ትላላችሁ? እኔ በጣም ተገርሜ ስወጣ ስገባ እያየሁት ከስር የሚበቅሉትን ከስር ስር በየቀኑ እያየሁኝ አሁን ብዙ ተወልዶልኛል። 1 2 እዚህ ጋር እንዳለ 3 እዚህ ጋር 4 እዚህ ጋር 5 እዚህ ጋር 6 እታቻ እንዳለች 7 ሌላም ይወለድ ይኖራል ሰሞኑን ማለት ነው። እና 7 ወልዶልኛል። በቃ የላይኛቸው እነዚህ አርጅተዋል። እነዚህ ከፍ ከፍ ያሉት አርጅተዋል። ከስር የሚወጡት ደግሞ አዲስ ናቸው እና ደስ አይልም? ተፈጥሮን እንደዚህ እንትን ማለት እኔ ገርሞኛል። በቃ ከላይ አለመጨመሩ ገርሞኛል። አንድ ላይ ነው እንትን የሚለው የሚፈነዳው። ከፈነዳ በኋላ እነዚህን ያፍታታል እንጂ ከላይ መባዛት ምናምን እንትን የለውም። በቃ ከጎንም አያበቅልም ከላይም አይጨምርም። ምን ትላላችሁ? ከምር እኔ ገርሞኝ ነው እና ተመችቶኝ። የዚህን ስም አላውቅም። ያችኛዋ ግን ጀዳ ነው የምትባለው።